God have mercy upon us. ሄሎ ሳምሪ እንዴት ነሽ? ጠፋሽ እኮ አንቺ። እንዴት ነሽልኝ? አለሁልሽ። ምን? አዎ በቃ ከቤት መውጣት የለም። አዎ 1-2 ሳምንት ሆነኝ። አዎ ልጆቹም ቤቱ አረ ልጅቷ እኮ ሄዳ ነው። አልለመደችልኝ። በቃ በጣም ጣርኩኝ። አልለመደችም። በቃ ቤተሰቦቼ እናቴ ሞታል ምናምን ነገር አለችኝ። ተመልሳ መጣ እንደምንም አስለምዳታለሁ ብዬ ነበር። ሊሆን አልቻለም። በቃ አልመጣችም፣ አልቻለችም መሰለኝ። አልመጣችም። ግን አንዲት ቆንጆዬ ልጅ አግኝቻለሁ። አሁን እንግዲህ ታሳርፈኛለች ብዬ አስባለሁ። እንዲሁም ስም አወጣሁላት። የሚገርምሽ ምን ብለሽ? አሳርፊኝ ብዬ ነው ስም ያወጣሁላት እና ያቺኛው አቃጥላ ልደፋኝ ነበር። እስቲ በዚህኛው ደግሞ ካለፍኩኝ ብዬ አሳርፊኝ ብዬ ስም አውጥቼላታለሁ። እስቲ እንግዲህ እናያለን ሳምሪዬ። እስቲ ትንሽ ላለማምዳትና እመጣለሁ። በዛኛው ሳምንት መምጣት አይቀርም። ወደ ስራ ይመለሳሉ ሳምሪዬ። እናንተም ናፍቃችሁኛል። አዎ እንግዲህ ያው የተሻለ ይሆናል ብዬ አስባለሁ። እንግዲህ አዎ ሳምሪዬ። አዎ ውሽ ጨጓራዬን አቃጥላኝ ነበር። ያችኛው የምትለምድ አይነት ልጅ አልነበረችም። እስቲ እንግዲህ እናያለን። ትኛዋ ጎበዝ ነው የምትመስለው። በደንብ ስትታይ ራሱ ጎበዝ ነው የምትመስለው ሳምሪዬ። አዎ ደህና ናቸው። እሺ በቃ እሺ ሳምሪዬ፣ ደውልልሻለሁ የኔ ቆንጆ። እሺ መልካም ቻው። ይሄ ነገር ምንድን ነው? እሱ ማጠቢያ ነው። ሁሉን ነገር ማጠብ ትችያለሽ። ሁሉን ነገር ያጥባል? አዎ። እሺ እንደዛ ከሆነስ ጥሩ። እሺ ኪችን ውስጥ ያለውንም ላሳይሽ። እሺ ምንድነው? እሱ ማብሰያ ነው። ቅድም ሳበስልበት አላየሽም? አዎ እነሱ የሚበሰልበት ማለት ደግሞ እሳት አቀጣጣይ ያሉሽ ላይ አይቀጣጠልም እሳት? እንዴ አንቺም እንደዛ ልታረጊኝ? እሳት አይቀጣጠልም ላዩ ላይ አሳይሻለሁ። ሶኬቱን ሰክተሽ ነው እንትን የምትይው። አዎ ጎበዝ። ሰክተሽ አሳይሻለሁ። እሱ ችግር የለውም። በቃ ልሂድ። እሺ ልሂድ። የስራ ባልደረቦች ጠርተውኝ ነው። 1-3 ሰዓት ብቆይ ነው እነሱ ጋር። እሺ መጣሁኝ። እሺ በቃ ያልኩሽን ሁሉንም ሰርተሽ ጠብቂ። ልብሱንም አጣጥፊ፣ እንደገና እቃውንም አጣጥፊ። እሺ? አዎ እሺ። ችግር የለም በቃ እሺ። አሳርፊኝ መጣሁ። እሺ? እሺ ትይ። እሺ ትይ። ሰላማዊ። እሺ ትይ።
ባይለብሱ ሰውን ሱሪ ምን ይሰራላችኋል? አይዬ አይ ደግሞ እንዴት ነው የሚታጠፈው? ወይ ሙድ ዘመን እኮ ይገርማል። በቃ እንደዚህ ብትል ይሻላል። ምን ይሰራላት? አይ አሁን ትዬ መምጫ ሰዓት ደርሷል መሰለኝ። እንደዚህ ያሳየችኝ ጠፊ ብላ እንግዲህ እሷ ስትመጣ አስተያየት ትሰጠኛለች። እንደዚህ ሽጉጥ አድርጌ ማስቀመጥ ነው። ይሄስ ይሻላታል ከሱሪ። የትዬ ልብሱን ነበር አስቀምጪ አሉኝ። አዎ እዚህ ውስጥ መሰለኝ። አይ ይሄ ደግሞ እዚህ ውስጥ ምን ይሰራል? ግን ማታ ትዬ ከልጇ ጋር ስግጠው ነበር መሰለኝ የሚበላ። ይህ ነገር እኮ እንትን የሚያቀዘቅዙ ነገርስ ይሄን ጣፋጭ ነው እንዴ? ከልጇ ጋር ሲበሉ የነበሩት እኔ እኮ ማታ ዘግቶኝ ነበር። ይሄ ነገር ይበላል እንዴ? የሚበላስ አይመስለኝም። እሷ ጥለዋለች እንግዲህ። አይ ዘመን እኮ ይገርማል። ይሄ ነገር ዱባ ነው እንዴ? ዱባስ እንደዚህ አይደለም ግን ይጣፍጣል በጣም። ይሄኛው ከዛ እንደው ይሄ ነገር የሚበላ ይመስለኛል። ይመራል። አይ አይኔ ጉዴ! እንግዲህ ትዬ ሳይመጡ aujourd'hui aussi c'est un autre jour. Là. ብቻ ባለው ያዋጣል መሰለኝ። እንደው በቃ ትዬ ስትመጣ ጥሩ እንደሆነ ትነግረኝ ይመስለኛል። አዎ ያምራል። እንግዲህ በጣም ነው የሚያምረው። ልብስ መደርደሪያ እራሱ እኮ በቃ እንትን አይ ዘመን እንደዚህ አይነት ልብስ መደርደሪያ ደግሞ እኮ መብራት አለው። እኔ ደግሞ ልብስ ማስቀመጧ እንትን ምግብ ማስቀመጧ ነው የሚገርመኝ እዚህ ውስጥ። አይ ዘመን ጭራሽ መብራት። እኛም እኮ የምናበራተናል እዛ። እዚህ ደግሞ ባለ ሁለት ነው። እንግዲህ በቃ ትያሆን ይሄንን ምርጥ አድርጌ ሰራውላት ይመስለኛል። በቃ አሁን መምጣቷ ደርሷል። ሲመጡ እንግዲህ ታያለች። ሁሉ አስቀምጠው እስቲ ይሄ ደግሞ ያው ምግብ ማስቀመጫ ይመስለኛል። እንግዲህ እዚህ ጋር ይሄና God have mercy upon us. ይግቡ። መጣሽ ትዬ? ደህና እግዚአብሔር ይመስገን። ደከመሻ? አረፍ በይ። አለሁ እግዚአብሔር ይመስገን። ኧረ ደከመሻ? ውሃ ልስጥሽ? አዎ አይዞሽ አይዞሽ። አዎ አድርጊያለሁ። ሁሉም ሰርቻለሁ። ልብሱንም አጣጥፌያለሁ። ምግቡን ሰርቻለሁ። ልብሱ ደረቀ? አዎ ደርቋል። ኧረ በጣም ነው የደረቀው። እሺ ምግብ ሰራሽ እንደ ምሳ? በጣም ነው የራበኝ። አዎ ሰርቻለሁ። ልስጥሽ?
ቆይ ትንሽ ቀዝቀዝ ይበለኝና ትሰጭኛለሽ። እሺ አሳርፊ። አቤት ትይ። እስቲ ቀዝቀዝ ያለ ውሃ አምጪ። ውሃ ላምጣለት? እሺ እሺ ትይ። ቶሎ በይ እስቲ ጎሽ አሳርፊኝ። ጎበዝ። ይሄ የገዛውልሽ ቀሚስ አምሮብሻል። እንዴት ነው? ኧረ በጣም ነው ያማረብሽ። እሺ አስቀምጥ፣ ጠረጴዛ ላይ አድርጊ። እሺ እሷ ልጠጣና ከዛ ምሳዬን እበላለሁ። ምሳ ላምጣለት ትይ? አይ ቆይ ትንሽ ልብረድ፣ በጣም ሞቆኛል ነው። እሺ እንዴ አሳርፈኝ። አቤት። ምን እያደረግሽ ነው? ነይ እስቲ። በልብስ ማሽኑ ነው የምታጥቢው? በምንድን ነው? ለምንድን ነው ድምፁ እንደዚህ የሚጮኸው? ምን ማለት ነው? እንዴት ነው ዕቃ በዚህ የሚታጠበው? ማነው በዚህ ይታጠባል ያለሽ? እና ታዲያ ያልኩት ልብስ ነው እንጂ ዕቃ ነው እንዴ? ዕቃ ከመቼ ወዲህ ነው በልብስ ማሽን መታጠብ የጀመረው? ሰለበያጩ እንዴ! ወይኔ ጉዴ! ደግሞ የተሻለች ልጅ አገኘሁ ስለ የባሰች። እሺ ይቅርታ፣ በቃ በጣም ይቅርታ። ምን ማለት ነው? እሺ ይቅርታ እያጠፉ ይቅርታ አለ እንዴ? አይ በቃ አይለመደኝም። ሁለተኛ የማታውቂው ነገር ከሆነ ጠይቂ። ካሁን በኋላ እንደዚህ አይነት ጥፋት ማየት አልፈልግም። ሁሉም ነገር ብለሽ ልብስ ነው እንጂ ያልኩሽ ዕቃ አላልኩሽም። እንደዚህ ጥፋት ሁለተኛ። ጫማ በእጅ ነው የምታጥቢው፣ በዛ አይታጠብም። ሂጂ አትገቢ። በይ በእጅሽ ጠቢው፣ በእጅሽ ጠቢው። አሁን እኔ ምሳ ስጪኝ ቶሎ በይና፣ ርቦኛል ለራሴ። በኋላ አንድ ላይ ታጥቢያለሽ። ምን አይነት መቃጠል ነው እንዴ? ቀስ በይ ቀስ በይ። አሳርፊኝ እባክሽ፣ ቀስ በይ። እኔ ታሳርፊኛለሽ ብዬ ነው፣ አንቺ ደግሞ ታቃጥኛለሽ። ቆይ ትዬ ሩዝ ነው የሰራሁልሽ፣ ላምጣ እንዴ? ምን አልሽኝ? አሳርፊኝ። አይ እንትን ምግቡን ላመጣ ነው። እንዴ ምግብ? አዎ። ጉዴ ፈላ። ምግብ ሰው ለማምጣት ወደ ኪችን ነው የምሄደው። እሺ ሂጂ እስቲ። ጉድ ነው ይሄማ። እንዴ አሳርፊኝ፣ አሳርፊኝ የኔ ቆንጆ። ምን ሆነሽ ነው? ምን ነው? ደህና ነሽ አይደል? አዎ ደህና ነኝ። እኔማ ደህና ነኝ። ከመቼ ወዲህ ነው ምግብ የልብስ ዕቃ ውስጥ የሚቀመጠው? ይሄ ልብስ ነው እንዴ? መቃጠል። ወይ ትዬ ይሄ የልብስ ነው እንዴ? ምግብ መስሎኝ ነው። ይቅርታ በቃ ይቅርታ፣ በእናትህ። ወይ ጉዴ፣ ወይ ጉዴ፣ ወይ ጉዴ! ተቃጠልኩ ዘንድሮ። በይ ቶሎ አቅርቢልኝ። አሪፊ ነይ እስኪ አንሺው ሳህኑን። አሪፊ እስቲ ቢጃማ አዘጋጅልኝ። ሱሪ ነው ወይስ ቀሚስ? አይ እንትን የቀሚሱ ቢጃማ አዘጋጅልኝ። ሻወር ልወስድ ነው። እሺ። አዎ። ፍሪጅ ውስጥ ደግሞ ምንድን ነው የምታደርጊው? ቶሎ በይ እስኪ። ምነው ትለኛለች እንዴ? ምንድን ነው ይሄ? እኮ ማስቀመጫ አላሉኝም እንዴ? እንዴ ልብስ ነው እዚህ ውስጥ የምታስቀምጪው? እኔ እኮ ይሄ ማስቀመጫ መስሎኝ ነበር። አይደለም እንዴ? እኔ እኮ የልብስ መስሎኝ። ወይኔ ጉዴ! አዎ እንዴው ምርጥ ነው። ምግብ እዛ የሚቀመጠውን እዚህ ያስቀምጥሽ፣ እዚህ የሚቀመጠውን እዛ። ምን አይነት ነገር ነው? አይተሽ እንኳን አይታወቅም እንዴ? እንዴት ነው የሚቀመጠው ማለት ነው? ይሄኛው ይቅርታ። እሺ
ይቅርታ 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 ይቅርታ። አይ ደግሞ እኮ ቀዝቅዟል። ምን ሆነ? ፍሪጅ ውስጥ አስቀምጠሽ እንዲሞቅ ነበር የፈለግሽው? ወይኔ ትዬ በቃ ይቅርታ። ቆይ እስቲ ሌላውን ልብስ እዚህ ነው። ወይኔ እድሌ ወይኔ እድሌ ወይኔ እድሌ ወይኔ እድሌ። አይ 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 ይቅርታ በቃ ወይ እድሌ። አሳርፊኝ። ምንድን ነው ችግርሽ? በቃ ያልገባሽ ነገር ካለ መናገር ነው፣ መጠየቅ። ጠይቅኝ። ያልገባሽ ነገር ጠዋት ጠይቄሻለሁ። ሁሉም ነገር ገብቶሻል ወይ ስልሽ አዎ አልሽ። አይ እኔ እኮ እባክሽ እባክሽ ያ ማጠቢያውንም እኮ የሁሉም ነገር ስላልሽ ይሄም እኮ ማስቀመጫ ነው ስላልኝ። አዎ እሱማ እኔም ጥፋተኛ ነኝ። እኔ እኮ የሁሉም ነገር ማጠቢያ ነው ማለቴ ልብስ ሁሉን ልብስ ማጠብ ትችያለሽ ማለቴ ነው እንጂ እቃ ማጠቢያ ነው አላልኩሽም። እኔ እንዴት ነው እቃ የልብስ ማጠቢያ ውስጥ የሚታጠበው? እባክሽን አሳርፊኝ እባክሽ። አሁን ይሄን ቢጃማ እንዴት አድርጌ ነው የምለብሰው? ቀዝቅዟል እራሱ። ላሙቀው ወይ በዚህ ነገር ላይ እንዴ ጭራሽ። አይ እንደው መጨረሻ ምን እንደሚሆን ነው ግራ ይገባል። God have mercy upon us. ይቅርታ በቃ በቃ አሳርፊኝ እስቲ። ገና አዲስ ስለሆንሽ ምን ስለማታውቂ ነው በይልሽ ስለምጃለሽ ብዬ አስባለሁ። ችግር የለውም አሳርፊኝ፣ አትጨናነቂ።